የምርጫ ምህዳሩ ላይ ከኢህአዴግ ጋር በተናጠል መወያየት እንደሚፈልግ ነው አቋሙን አስረግጦ የገለጸው። ረቡዕ ዕለት የሥነ ምግባር ደንቡ ላይ እንዲወያይ መድረክ የተጠራ ቢሆንም ስብሰባውን የጠሩት አራቱ ቀደም ብለው የተፈራረሙት የፖለቲካ ፓርቲዎች በመሆናቸው ስብሰባውን አቋርጠውታል። ኢንጂነር ኃይሉ ሻውል የምርጫ የሥነ ምግባር ደንቡን የኢትዮጵያ የምርጫ ህግን የሚያሻሽል ለተቃዋሚ ፓርቲዎች ልዩ መብት የሚሰጥ ነው ብለው ማሞካሸታቸው አብዛኛውን ኢትዮጵያውያን እንዳሳዘነ የተለያዩ የመገናኛ ብዙሃን እየገለጹ ናቸው። ባለፈው ሳምንት መያድ የፖለቲካ እስረኞች ካልተፈቱ አልደራደርም ማለቱን መዘገባችን ይታወሳል። ገዢው መንግስት ለሚቀጥለው ምርጫ ጨርሶ በአንድ ፓርቲ በላይነት ብቻ የተወሰነ የይስሙላ ምርጫ ለማድረግ ያቀደው ዘዴ ለመሆኑ ጥርጥር የለንም ያሉት ደግሞ የአንድነት ለዲሞክራሲና ለፍትህ ፓርቲ ምክትል ሊቀመንበር የሆኑት ኢንጂነር ግዛቸው ለሮይተር በሰጡት ቃለ ምልልስ የድርጅታቸው ሊቀመንበርም ወይዘሪት ብርቱካን ሚደቅሳና ሌሎች ብዛት ያላቸው አባላት በእስርና በእንግልት ላይ ያሉ ምርጫው ፍትሃዊ ሊባል አይችልም ሲሉ ገልጸዋል። ሮይተር በተጨማሪም በኦሮምኛ ተናጋሪ በሆኑም ክፍሎች በሚንቀሳቀሱ ድርጅቶች ላይ አሰራና ግድያው ከፍተኛ እንደሆነ በክልሉ የሚንቀሳቀሱትን የተቃዋሚ ፓርቲዎች ጠቅሶ ዘግቧል። እንደዚህ የዜና ምንጭ ዘገባ በተለያዩ የኢትዮጵያ ክፍሎች በሚንቀሳቀሱ የተቃዋሚ ፓርቲ አባላትና ቢሮዎቻቸው ላይ የሚደርሰውን ውድመት በፎቶ ማየት መቻላቸውን ዜናው ገልጾ ዜናውን በተጨማሪም ከ1991 ጀምሮ የመንግስቱ ኃይለማርያም አገዛዝ ከወደቀበት ስርዓት ጀምሮ እስካሁን ድረስ ፍትሃዊና ግልጽ የሆነ ምርጫ አለመካሄዱን ዜናው አክሎ ገልጿል። በመጨረሻም አትሌት ደራርቱ ቱሉ በኒውዮርክ የማራቶን ድልን ተቀናጀች። እሁድ ዕለት በኒውዮርክ ከተማ አትሌት ደራርቱ ቱሉ አንደኛ በመውጣት በማራቶንም እንደማትበገር አሳይታለች። የእንግሊዝና የፈረንሳይ አትሌቶችን ሁለተኛና ሶስተኛ በማስከተል ደራርቱ 2 ሰዓት ከ28 ደቂቃ ከ54 ሰከንድ የገባች ሲሆን ፓውላ ራድክሊፍ አራተኛ ወጣለች። በውድድሩ ወቅት ፓውላ እግሯን ተጎድታ የነበረ ቢሆንም ደራርቱ ከጎኔ በመሮጥ አይዞሽ በርቺ እንሮጥ እንዳላቻትና ይህም ጥንካሬ ሰጥቷት እንደነበረ ከውድድሩ በኋላ ለጋዜጠኞች በአድናቆት ገልጻለች። የ37 ዓመቷ ደራርቱ በ1992 እና በ2000 ዓ.ም በኦሎምፒክ የወርቅ ሜዳሊያዎችን ለኢትዮጵያ ያስገኘች ድንቅዬ አትሌት ነች። የዛሬው ዜናችን በዚህ ተጠናቋል። ከቀሪው ፕሮግራማችን ጋር መልካም ጊዜ። Kenya
የተከበራችሁ ተመልካቾቻችን በሙዚቃችን እንደተደሰታችሁ እናምናለን። ቀጣዩ ፕሮግራማችን የሚሆነው የዜና ሪፖርት ነው። ባልደረባችን አሸበር ታደሰ ከአንድ ተመልካቻችን የተላከውን ሪፖርት ይዞላችሁ ቀርባል። መልካም ጊዜ። ተናስተልን ተመልካቾቻችን በድጋሚ ከተመልካቻችን የደረሰን አጭር መጣጥፍ አለች። እሷን እንደሚከተለው አቀርበዋለሁ። ጸሐፊያችን ኩቹዬ ይባላል። ከ2010 ምርጫ ጋር በተያያዘ ፊት ለፊትና በሰያፍ የሚወረወሩ ትችቶች ብዛታቸውም ግለታቸውም እየጨመረ መሄዱ በመሃላችን የሰፈነውን የመረበሽና የጥርጣሬ ስሜት ያመለክታል። ስጋቱ ማንንም ከማንም የለየ አይደለምና ትንሽ ልተችበት ፈለኩ ሲል ጽሑፉን እንዲህ ይጀምራል። በኢህአዴግ ልጀምር። ነገሮች በቁጥጥር ስር ናቸው የሚል ገጽታ ማስተጋባት የሚፈልገው ኢህአዴግ ውስጣዊ ጭንቀት እንዳለበት የፖለቲካን አቦጊዳን ለዘለቀው ሁሉ ስውር አይደለም።